አንተ 10 ልብስ ይዘህ አንድ ልብስ ለሌለው ዝም ብለህ ጥለህ ንቀብታል አንተ አማኝ አይደለም ማለት ነው። አባባ ባንዳሮ ማታ ሲሆን እግራቸው እዚህ ላይ አሁን ህፃን ልጆች ጫማ ላይ እሳት እንደሚል በእግራቸው እሳት ይመጣል። ያ እሳት ለሳቸውና ከኋላ ላለውት ለኔ ያበራል። በጣም በቃ ማውራት ፈልጋለሁ ካልካ ሶቶ ተለብቻው ማዋራት ትችላለህ። ሰውዬው ውስጥ ለምን ታዋራዋል? በጣም ላውራው ካልካ ሶቶ ተቀጣጥረ ቁጭ በላይ ማውራት ነው እንጂ ሰው ውስጥ ማዋራት ፌር አይደለም። የሰውዬው ጉሮሮ ተቀዶ አንተስ ምን ትጠቀማለህ? እኝንና መሰል መሰናዶችን በዛሬ ዝግጅት ይዤላችሁ ቀርብ ያለው ለቤቱ እንግዳ የሆናችሁ ካላችሁ የሰብስክሪፕሽን ቁልፏን በመጫን ቤተሰብ እንሁን። ሻሎም ወደ ሌላ ሊሳን ወደ እሷ ወደ ሌላ ወደ ቻይንኛ ገብቷል። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። እሺ አልሄድም ኩቻራቹታ ኡሱሚ ኩቹዊ ፎሎንቹ ኤማቺ ኳዚያዛ አካቻንቶ አዛ ሲፎኖ ኩማንቾ ጎሴ በእጅ ላይ የምሰራው ነገር አይከናወንም። እውነት ነው። አራኪታ ክትክቱመ ሹቺ ሆዛ አንኪቱዊ ሆዛ አፈሚ ሀለሾ ቱዋን ቻንቱ ሻማሃካ አራክቸክቸኩሽ የሚባል ልሳን የለም። ምናልባት እኔ በልሳን ጸጋ ባምንም ወይም ደግሞ መንፈስ ቅዱስ ለሰዎች ልሳንን ይሰጣል የሚተረጎም ልሳን። የዚህ ሰውዬ ልሳን በፍጹም ቻይንኛ ለመሆኑ የሚናገረውን ወይም ደግሞ ትርጉም ነው ተብሎ የሚቀርበውን የአማርኛውን ተሰሙና ሐሳቡን በእንግሊዝኛ ጽፋችሁ ቻት ጂፒቲም ላይ ይሁን ሌሎች አፕሊኬሽኖች ላይ አስገብታችሁ ቼክ አድርግ ብትሉ ፈጽሞ ውሸት ነው። እንግዲህ አደላድላለሁ እኔ ቀድሜ ያለው መጠረግ ያለበትን እጠርጋለሁ፣ መነቀል ያለበትን እነቅላለሁ። በቅርብ ጊዜ እዛ ሆሳና ከተማ ላይ ላንተ ጌታ ቤት ይሰጣሉ ብሎኛል። እውነተኛውን ወንጌል ያገለግሉ የነበሩ የወንጌል አርበኞች ከዚህ በፊት የእግዚአብሔር ክብር በምን መልኩ ይገለጥባቸው እንደነበር እንስማ። እሳቸውና ከኋላ ላለውት ለኔ ያበራል። ሶስተኛ ሰው ቢኖር አያበራም። እሳት ይመጣል። እሳት በእግራቸው እንደዚህ እሳት ይሆናል። የታሰረውን እሳቸውም አያዩ። ልክ ሌሊት ብለን አንታው ዝም ብለን እንሄዳለን። መንገድ ስትሄዱ እሳት ይበራል። ያ እሳት እንደ ብርሃን ይጠቁማቸዋል ነው። ዋው እንደዚያ ነው። ጫካ ውስጥ ለእሳቸውና ለኔ ይታያል። ለሶስተኛ ሰውማ ይታያል። ሌላው ደግሞ ዶፍ ዝናብ ቢዘንብ እሳቸውንና እኔን አይነካኝ። ምንም ኮታችን ቀርቶ ምናችንም ዝም ብለን በዚያ ውስጥ እንሄዳለን። አይነካል። ደግሞ ሌላ ነገር ብዙ የትኛውም አውሬ አይነካንም። እንደዚህ ዝም ብሎ የእንትን ማንጋ ሁሉ እያለፈ ምንም አይነካ። አንበሳ ማንጋም የትኛውም ነብር ሁሉ እያለም አይነካል። እንዲህ መላቅጡ ወደ ጠፋበት ዘመን ገባንና የትኛው የእግዚአብሔር አገልጋይ የትኛው ትክክለኛ የትኛው ሐሰተኛ እንደሆነ ለመለየት የሚያዳግትበት ዘመን ላይ ደርሰናል። አሁን እነዚህም አገልጋይ ናቸው። አሁን እነዚህም ነቢያት ናቸው። አሁን እነዚህም አስመላኪዎች ናቸው። ይህ እንግዲህ ደረቱ ላይ የጆሹዋን ፎቶ ያለበትን ቲሸርት የለበሰው ግለሰብ ፓፓ ነው ማለት ነው። ፓፓ ይሏቸዋል እነሱ። ዳዲም አንዳንዴ ይሏቸዋል፣ አንዳንዴም ባዙቃ ይሏቸዋል። ብቻ ስማቸው በጣም ብዙ ነው። እንግዲህ በዚህ መልኩ ቲክቶክ ላይቭ ላይ በሐዋርያነት ጸጋ እየቀባው ነው ማለት ነው። እንዲህ እየተቀባቡ እየመጡ ነው እንግዲህ ጉድ እየሰሩ ነው ያሉት። እንዲህ በየላይቭ በየቲክቶኩ እየተሿሿሙ ነው እንግዲህ መከራችንን የሚያበሉት። In the mighty name of Jesus Christ. Amen. 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 Apostle, how are you? በቃ እንግዲህ ከዚህ ሰዓት ጀምሮ አፖስትል ተባለ ማለት ነው። Yes, it is a pressure. It is too much. It's too much. What's too much? The power of you is too much. It's God is working on you. You say what? Yes, it is taking me away. Taking me. It's too much fire. What's too much? It's taking you away. Yes, it is taking here and there, here and
I cannot understand. ይሄ ነው እንግዲህ ራሱን ሐዋርያ ብሎ ከጠራ በኋላ እቺ መከረኛ ተአምር በዚህ ዘመን የምናያት መድረክ ላይ ድራማ የሚሰራባት ተአምር እቺ አጋንንት ማስወጣት የምትባለውን እኔ ስለማላምንባት ነው። በእግዚአብሔር ኃይል በክርስቶስ ኢየሱስ በስሙ ጉልበት አጋንንት ይወጣል። ይሄን ለመካድ ፈልጌ አይደለም። ድራማ ግን የሚሰሩት ነገር በጣም ነው የሚያበሳጨውና እስቲ ነብይ ጥሌ ስለነዚህ በሐሰት ተቀብተው እርስ በርስ ተሿሹመው የእግዚአብሔር አገልጋዮች ነን ነቢያት ነን ስለሚሉ ሰዎችና ስለ ልምምዶቻቸው በተለይ ደግሞ አጋንንት ስለማስወጣት እኔ ውስጥ ያለውን ሐሳብ ስላነሳልኝ አጋንንት ሲያስወጡ መድረክ ላይ ድራማ መሆኑ የምታውቁት ኢንተርቪው ያደርጋሉ፣ ቃለ መጠይቅ ያደርጋሉ። ምን አለ እስቲ እንስማው። ለምንድን ነው አታዋሩ የምትለው አለኝ። እኔ መቼ አታዋሩ አልኩት። እኔ አታዋሩ አላልኩም አልኩት። በጣም ለበቃ ማውራት ፈልጋለሁ ካልካ አስወጣ ለብቻው ማዋራት ትችላለህ። ሰውዬው ውስጥ ለምን ታዋራዋል? በጣም ላውራው ካልካ አስወጣ ተቀጣጥረ ቁጭ በላይ ማውራት ነው እንጂ ሰው ውስጥ ማዋራት ፌር አይደለም። የሰውዬው ጉሮሮ ተቀዶ አንተስ ምን ትጠቀማለህ? አስወጣ ለብቻው 6 ሰዓት አካባቢ አመድ ነገር አድርገ ብጠራው አይቀርም። ባይሰው ሰይጣን ተአምር ያለውን ተአምር፣ ትንቢት ያለውን ትንቢት፣ ስኬት ያለውን ጭምር ስኬት እያልን ድንብርብራችን የወጣበት ዘመን ነው ላለሁኝ። አንድ ሰው የማይገባውን ሀብትና ንብረት በማይገባው መንገድ ካጋበሰ ከሰበሰበ በኋላ እግዚአብሔር ባረከኝ ብሎ የምስጋና ኮንፈረንስ ያዘጋጃል። ወንጀል ሰርቶ ገንዘብ ያገኝና እግዚአብሔር ባረከኝ ይላል። ሰርቆ ገንዘብ አምጥቶ ከዛ እግዚአብሔር ባረከኝ ያለ ያመሰግናል። ክሬዚ ታይም ላይ ያለ ነው። ተምታቷል። ለኛ በቃ ስኬት ምንለው ምንም ስራ ምንም ውስጥ ግባ ገንዘቡን ብቻ ያዙ። የተዥጎረጎረ ዘመን አገልጋይ ከእግዚአብሔር ክብር ይልቅ ለራሱ ክብር ብቻ። በእግዚአብሔር ቃል ውስጥ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ እርሱ ሄዶ የሚያገለግላቸው ሰዎች በሙሉ በማህበረሰቡ ውስጥ የተጣሉ የተገፉ ነበር። የኔ ዘመን አገልጋዮች ግን በጭራሽ ከሀብታም ውጪ የማይጸልዩ ገንዘብ ካለው ሰው ውጪ እጅ የማይጭኑ እየሆኑ ተቸግረናል። ንገረኛ ለለማኝ የሚቆም አገልጋይ አሳየኝ። ለነቢጤ ቆሞ እጁን የሚጭን አገልጋይ አሳየኝ። በኢትዮጵያ ላይ የተነሳ አገልጋይ የምትለው አውሮፓ ላይ ተነሳ የምትለውን አገልጋይ አሳየኝ። የኢየሱስን ልብ ተሸክመው የተንቀሳቀሱ አገልጋዮችን አሳየኝ። ኢየሱስ ትቶት የሄደውን አይነ ስውር አሳየኝ። ኢየሱስ ይሸታል ገላ አንተ 38 ዓመት ሙሉ አልጋ ላይ ትሸናለህ፣ እዛው ካካትላለህ፣ በጣም ሰውነት በስብሷል እና አንተን ማስነሳት አልፈልግም ያለውን ያንን በሽተኛ አሳየኝ። ለመንካት የሚጠየፍ ከርቀት እንደዚህ ሚላድ እንዲያለው ከተጠናወተን ከመንፈሳዊ ደዌያችን ጋር አንቀጥልም የሚል እምነት አለኝ። ምክንያቱም እግዚአብሔር ቤቱን ያጠራል። ምናልባት እግዚአብሔር የማይቀጣው ኃጢአት በሰራን ቁጥር በበደልን ቁጥር የማይቀጣን ጽዋው እስኪሞላ ድረስ ነው። ታግሶ በንስሐ የማንመለስ ከሆነ እግዚአብሔር ቤቱን ያጠራል። አገልጋይ የሚያጠፋ ታዋቂ ሰው የሚያጠፋ ኢየሱስን ብቻ የሚያጎላ የሰማይ ደመና ይመጣል። ሰሞኑን ጸሎት ቤቴን የሞላው መዝሙር ምን መሰለ? መልስልን ያን ደመና ሚል መዝሙር። እኔ አሁን ይሄን አፍቆኛል። ምን አይነት ክብር አትልም? መድረኮቻችን የሰው ዝና ማይወራባቸው፣ መዝሙሮቻችን መሬት የማይሸቱ፣ አምልኳችን ከሰማይ የተቀዳ አያለው እኮ ይሄ ደመና ይመጣል። ምድሪቷ ላይ ያለ አገልጋይ የሰቀለ መንፈስ ይመታል። ሰዎችን ከፍ ያደረገ መንፈስ ይመታል። ይሄ በቪዲዮ ላይ የምትመለከቱት ግለሰብ አንድ የጦር ጀነራል እንዳይመስላችሁ፣ ነቢይ ወይም ደግሞ ራሱን ሐዋርያ ነኝ ብሎ የሚጠራ ወይም ደግሞ ፕሮፌት ነኝ ብሎ የሚጠራ የአፍሪካ አገልጋይ ነው። እነዚህ ልክ አንድን የጦር መኮንን ደግሞ ወይም ደግሞ የጦር አዛዥ እንደሚቀበል ሰው ጠብር ግፍ የሚሉት ሽርጉድ የሚሉት ሰዎች እዛ ቤተክርስቲያን ውስጥ የሚያገለግሉ ናቸው። ይህንን ቪዲዮ ፖስት ለማድረግ የወሰንኩበትን ዓላማ ልንገራችሁ። እንዲህ አይነት መልኮችን በእኛም አገር በኢትዮጵያ እያየን ያለ ነው። በወታደር የሚታጀቡ፣ በመሳሪያ በታጠቁ ሰዎች የሚታጀቡ፣ በጋርዶች የሚታጀቡ አገልጋዮችን እያየን እየመጣን ነው። ጨክኖ
ውረዱ ከመድረክ የሚል ሰው ጨክኖ ደግሞ አንሰማችሁም የሚል ምዕመን ካልመጣ በስተቀር ችግራችን ከድጡ ወደ ማጡ እየሆነ ይሄዳል ባይ ነኝ። My dear people, may God bless you for me. God bless all of you. That's how you go forward in your life. ልክ እንደዚህ አገልጋይ ክብር አንፈልግም፣ የኛ ፎቶዎች መድረክ ላይ መለጠፍ የለባቸውም፣ ምዕመኑም ስለኛ ማውራት የለበትም የሚል ቆራጥ አገልጋይ ያስፈልገናል። ተከተል እዛ ጋር ያለው የኔን ፎቶ አውርደው በቃ አሁን ጃፒ ይወርዳል፣ ኢየሱስ ይወጣል። አውርደው አሁን እኛ የምንታይበት አይደለም፣ በእኛ አዳኞች ታያል። በቃ የሰው ፎቶ ቸርች ላይ የሰው አምልኮ ያበቃል። እንደ እግዚአብሔር ቃል ብቻ እንዋደዳለን፣ እንከባበራለን። ማን ብቻ ይታያ? በቃ የሰው ዘመን ሰው የሚሰበክበት እሱ በእኛ እየሰራ እኛ የምንነግስበት ዘመን አበቃ። ተከተል አወረዳችሁት። ፎቶውን ገንጥሉና ብረቱን ወደዛ መልሳችሁ እንዳሰቅሉት ስበሩ። እኔም ባገኙት መድረክ ሁሉ የኢየሱስ ክርስቶስን ስም ከፍ የሚያደርጉ አገልጋዮች እንዲበዙልን እየተመኘው ከአገልግሎት ውጪ ደግሞ በተሰማራንባቸው የሥራ ዘርፎች ሁሉ ልክ እንደዚህ ትራፊክ ፖሊስ ጌታን ከፍ አድርገን የምናጎላ ወንጌልን በቃል ብቻ ሳይሆን በመድረክ ብቻም ሳይሆን በሕይወቶቻችንም ጭምር የምንሰብክ እንድንሆን እግዚአብሔር ይርዳን። ጨረስኩ። ሻሎም። ነገር በጎ ነገር ማድረግ፣ የደከመውን ማበረታታት፣ የወደቀውን ማንሳት፣ ልብስ አጥቶ ለሚቸገሩ ለመስጠት። አንድ 10 ልብስ ይዘህ አንድ ልብስ ለሌለው ዝም ብለህ ሚቀርታል። አንተ አማኝ አይደለም ማለት ነው።